አብ ያረገውን ነገር ታውቁ ዘንድ ለእናንተ አልተፈቀደም ይላል። ለምንድን ነው እግዚአብሔር ቀኑን ስውር ያደረገው? የመለኮታዊ ሉዓላዊ ስልጣን ስላለው ማለት ነው። ለምሳሌ ጊዜያትን ወራቶችን ታውቁ ዘንድ ለእናንተ አልተፈቀደም በሚለው ቃል ውስጥ ላይ የምንረዳው ነገር አብ በገዛ ስልጣኑ የሚለውን ልናሰምርበት ወገኖቼ ይገባል። ለምን? እግዚአብሔር የፍጥረት ሁሉ አባት፣ የሁሉ በላይ፣ የሁሉ ገዢ፣ የሁሉ ወገኖቼ ጌታ ነው። እግዚአብሔር የዚህ ዩኒቨርስ ኮስሞስም ይሁን ስፒሪቹዋል ዓለም ላይ ያለው ሁሉ ወገኖቼ የበላይ አካል፣ እግዚአብሔር የበላይ አካል። ለምን አደረግከው ብሎ እግዚአብሔርን የሚጠይቅ ሰው አለ? ይህን ተራራ ለምን አደረግ፣ አፍሪካን እንደዚህ ለምን አወጣ ብሎ እግዚአብሔርን መጠየቅ የሚችል ሰው ወገኖቼ የለም። because this is the sovereignty of God፣ የእግዚአብሔር የሉዓላዊነት ወገኖቼ ስልጣን። ምክንያቱም እኛ ፍጡራን ነን፣ እግዚአብሔር ፈጣሪ ነው። ሃሌሉያ። ስለዚህ ፍጡር በፈጣሪ ካላንደር በፈጣሪ የጊዜ አቆጣጠር ላይ ወገኖቼ እንደዛ ነው እንደዚህ ነው ማለት አይችልም። ማንም ሰው በጾም ጸሎትም ቢሆን ቀኑን ሊያውቅ አይችልም። ማንም ሰው ሚስጥር ነው ብሎ እገልጣለሁ ማለት ወገኖቼ አይችልም። የጌታ ቀን የተሰወረች ናት፣ የተደበቀች ናት። ታውቃላችሁ ለምን እግዚአብሔር አደረገው? እግዚአብሔር የሉዓላዊ አምላክ ስለሆነ በዚህ በእግዚአብሔር ትልቁ በሉዓላዊ ስልጣን ስር ወገኖቼ መኖር ያስፈልጋል።